የድሮን ጥቃት ይቁም፣ ኢትዮጵያ በአየር ጥቃት ሰላምን ማስፈን አትችልም። ጠቅላይ ሚኒስትር አብይ አህመድ ኤሮ አባይ ድሮን ማምረቻ ነሐሴ 29 ቀን በጎበኙበት ወቅት ኢትዮጵያ በአገር ውስጥ የምታመርታቸው ድሮኖች የኢኮኖሚ ጉዞዋን ለመደገፍ ቁልፍ ናቸው፣ እንዲሁም ለዘላቂ ብልጽግና ወሳኝ ናቸው ሲሉ ተናግረዋል። አክሎም ብዙ ቁጥር ያላቸው አጥፍቶ ጠፊ ድሮኖችን እያመረትን ነው ያሉት ጠቅላይ ሚኒስትሩም ለውጊያ እና ለስለላ አገልግሎት የሚሆኑ መሆኑን በግልጽ ተናግረዋል። ማምረቻው በቀላል መጓጓዝ የሚችሉ የስለላ ድሮኖችን የመገንባት አቅም አለው ብለዋል። በርካታ የመንግስት ተቋማትም ድሮን በማምረት ላይ እንደሚገኙ ተናግረዋል። ከጥቂት ዓመታት በፊት ለኢትዮጵያ ድሮን መግዛት አስቸጋሪ እንደነበረ ያስታወሱት ጠቅላይ ሚኒስትሩም አሁን ድሮኖችን ከመግዛት አልፋ በራሷ አቅም ወደ ማምረት ተሻግራለች ሲሉ ተናግረዋል። ጠቅላይ ሚኒስትሩ ኢትዮጵያ ከኢኮኖሚ ልማቷ ጎን ለጎን ወታደራዊ ኃይሏን እያደገ ለመምጣቱ ድሮን እንደማረጋገጫ አድርገው አቅርበዋል። የኢትዮጵያ ሉዓላዊነትና ዘመናዊነት ራዕይ የጀርባ አጥንት መሆናቸውን በንግግራቸው በግልጽ አመላክተዋል። ድሮኖቹ የጠላት ስብስብን ለማጥፋት የሚሉ መሆኑን ተናግረዋል። ይሁን እንጂ ጠቅላይ ሚኒስትሩ ይህንን ንግግር ካደረጉ ከሳምንት በኋላ በአማራ ክልል ሰሜን ወሎ ዞን በሚገኝ አንድ የጤና ጣቢያ ላይ በተፈጸመ የድሮን ጥቃት አንዲት ነፍሰ ጡር ሴትን ጨምሮ 4 ንጹህ ዜጎች ሲገደሉ ከ10 በላይ የሚሆኑ ሰዎች ደግሞ ቆስለዋል። ጥቃቱ የተፈጸመባቸው ሁሉም ኢትዮጵያውያን ነበሩ። ይህ አሳዛኝ ክስተት ከዚህ በፊት እንደነበሩት በርካታ ክስተቶች ሁሉ የመንግስት እድገት መገለጫና በአየር ጥቃት ስር ያሉ ኢትዮጵያውያን የሚኖሩበት ሁኔታ መካከል ያለውን ልዩነት ያሳያል። ይህ ህትመት ይህንን ሁኔታ በተደጋጋሚ ዘግቧል። በታህሳስ 2015 ዓ.ም በኦሮሚያ ክልል ሆሮ ጉድሩ ዞን ባሮ ቀበሌ ውስጥ በሚገኙ ሙሉ ወንጌል ቤተክርስቲያን ውስጥ በተሰበሰቡ ሰዎች ላይ በተፈጸመ የድሮን ጥቃት 8 ሰዎች መሞታቸውን መዘገባችን ይታወሳል። በተመሳሳይ በአማራ ክልል ምስራቅ ጎጃም ዞን ፍኖተ ሰላም በነሐሴ ወር 2015 በተፈጸመ ጥቃት አብዛኞቹ በሃያዎቹ እድሜ ውስጥ የሚገኙ ቢያንስ 30 የሚሆኑ ንጹሃን ወጣቶች መገደላቸውን ዘገባችን አረጋግጧል። በኋላ ላይም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በደብረ ማርቆስ የድሮን ጥቃት መፈጸሙን አረጋግጧል። የተባበሩት መንግስታት ድርጅት መርማሪዎችም በክልሉ በአውቶቡስ ጣቢያና በትምህርት ቤት ላይ በተፈጸሙ ጥቃቶች ቢያንስ 20 ንጹሃን ዜጎች መገደላቸውን አስታውቋል። በኢትዮጵያ የተፈጸመው የድሮን ጥቃት እነዚህ ብቻ አይደሉም። በትግራይ ክልል ለ2 ዓመታት በተካሄደው አውዳሚ ጦርነት ወቅት መንግስት በርካታ ድሮን ጥቃቶችን ፈጽሟል። ከነዚህ መካከል የ56 ንጹሃን ዜጎች ህይወት የቀጠፈን በጥር ወር 2014 ዓ.ም ደደቢት በሚገኝ የተፈናቃዮች መጠለያ ላይ የተፈጸመ የድሮን ጥቃትና 17 ሰዎች የሞቱበት የማይጸብሪ ወፍጮ ቤት ላይ የተፈጸመ ሌላ ጥቃት ይገኙበታል። በ2016 ዓ.ም ጥር ወር በወጣነው ርዕስ አንቀጽ የድሮን ጥቃት በንጹሃን ዜጎች ላይ ሞት እያደረሰ መሆኑን የኢትዮጵያ መከላከያ ሰራዊት ንጹሃን ኢላማ ከማድረግ ሊቆጠብ እንደሚገባም ጥሪ አቅርበን ነበረም። ነገር ግን ለዚህ ጥሪ በጎ ምላሽ አልተሰጠም። ከአንድ ዓመት ተኩል በኋላ ንጹሃን ዜጎች በድሮን ጥቃት አስፈሪ ጥላ ስር ይገኛሉ። ከ10 ዓመታት በፊት የተሰነዱ ዓለም አቀፍ መረጃዎች የኢትዮጵያ ተሞክሮ የተለየ አለመሆኑን ያመለክታሉ። የስነ ጥበብ ባለሙያ ጄፍሪ 2005 ዓ.ም በወጡ ጽሁፍ ድሮኖች ንጹሃንን ሳይሆን ትክክለኛ ኢላማን ነው የሚመቱት የሚለው አስተያየት አደገኛ አፈ ታሪክ ነው ሲል አስጠንቅቋል። የጸረ ሽምቅ ስትራቴጂክ የሆኑ ዴቪድ ኢልኩለን ለአሜሪካ ኮንግረስ ሲናገር እያንዳንዱ ንጹሃን ሰዎች ሞት የቤተሰብ መቆራረጥ አዲስ የበቀል ፍላጎትን እንዲሁም ለታጣቂ ቡድኖች ተጨማሪ ምልምል አባላትን ይፈጥራል ብለዋል። የስነ ሰብ ጥናት ባለሙያው ስሉካም ድሮኖች መንግስት ለሽብር የሚጠቀመው የወንጀል መሳሪያ ናቸው ሲል ደምድሟል። በተደጋጋሚ በተፈጸሙ ጥቃቶች የተነሳ በመላው ኢትዮጵያ የሚገኙ ተጎጂዎች ቅሬታም ይህንኑ የዓለም አቀፍ ሂደት የሚያንጸባርቅ ነው። ለሁለት አስርት ዓመታት ከዘለቀው የአሜሪካ የድሮንና የጸረ ሽምቅ ዘመቻዎች በኋላ በ2013 ዓ.ም የአፍጋኒስታን መንግስት በመውደቁ ለሌሎች ሀገሮች እንደማስጠንቀቂያ ታሪክ ሊወሰድ ይገባል። በአየር ጥቃቶች ላይ ገኛ መሆን እምነትን ሸርሽሯል። ከጥቃት የተረፉ ሰዎች ወደ አክራሪነት ገፍቷቸዋል። በመጨረሻም ከታሊባን ወደ ካቡል ከተማ እንዲመለስ መንገድ ጠርጓል። ኢትዮጵያም በራሷ መንገድ ተመሳሳይ እጣ ፈንታን የመጋለጥ አደጋ ላይ ትገኛለች። መንግስት ከውይይት ይልቅ ድሮንን መጠቀም መምረጥ ወታደራዊ እርምጃን በመውሰድ የረጅም ጊዜ አለመረጋጋት እያስከተለ ነው። በቤተክርስቲያን፣ በትምህርት ቤት ወይም በሆስፒታል የሚፈጸም እያንዳንዱ ንጹሃን ዜጋ ሞት አሳዛኝ ክስተት ብቻ ሳይሆን የመንግስት ቅቡልነትን ማዳከሙን የሚቀጥል የፖለቲካ ቁስል ነው። በመሆኑም ኢትዮጵያ በአየር ጥቃት ሰላም ማስፈን ስለማትችል
ድሮኖች መፍትሄ አይደሉም። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀጥተኛ ኃላፊነት አለባቸው። ድሮኖች የሉዓላዊነትና ለውጥ ምልክት አድርጎ የሚያሞግሰው ንግግራቸው በአገሪቱ የጦር መሳሪያውን መጠቀም አግባብነት ያላት ድርጊት እንደሚመስል ተረድቷል። ይህም ተጠያቂነት አለመኖር የተለመደ እንደሆነ አድርጓል። ይሁን እንጂ ምንም አይነት ቃላት እውነታውን ሊሸፍኑት አይችሉም። ዜጎች እየሞቱ ድሮኖችን መውሰድ የከፋ የሞራል የፖለቲካ ውድቀት ነው። እውነተኛ ብሔራዊ ጥንካሬ የሚለካው የጦር መሳሪያ መገጣጠም ወይም በአገር ውስጥ በማምረት ሳይሆን ሕይወትን፣ ክብርና ሰብአዊ መብቶችን በመጠበቅ ነው። እያንዳንዱ የአየር ጥቃት፣ እያንዳንዱ ሞት ጦርነት ያስከተለው አደጋ ብቻ ሳይሆን ሆን ተብሎ የተወሰዱ የፖሊሲ ውሳኔ ቀጥተኛ ውጤት ነው። የዓለም አቀፍ ማህበረሰብ ዝምታ ይህ አሳዛኝ ክስተት የበለጠ እንዲባባስ ያደርጋል። በቅርቡ የአሜሪካ ኤምባሲ ባወጣው መግለጫ ላይ የድሮን ጥቃቶች እንዲቆሙ የቀረበው ጥሪ ወዲያው መወገዱን የችግሩ ውስብስብነት ያሳያል። ዲፕሎማሲ ከንጹሃን ጥቃት ይልቅ ስትራቴጂካዊ ጥቅምን ካስቀደመ የኢትዮጵያ ሕዝብ በሚያስፈራ ሰማይ ስር እንዲተው ያደርገዋል። ለዓመታት በኢትዮጵያ በድሮን ጦርነት ምክንያት የሰዎች ሕይወት ጠፍቷል። ምስክርነቶች የተመዘገቡ የጅምላ ሞትና ተደጋጋሚ ዓለም አቀፍ ጥሪዎችም ተጨባጭ ለውጥን አላመጡም። ለዚህም ነው ጥያቄው አሁን ወደ ተጠያቂነት መሻገር ያለበት። መንግስት በንጹሃን ዜጎች ካሉበት አካባቢዎች ላይ የሚፈጽመው የድሮን ጥቃቶችን በአስቸኳይ እንዲያቆም፣ የተፈጸሙ አሰቃቂ ግድያዎች ላይ ገለልተኛ ምርመራ እንዲደረግ እንዲፈቅድና ወንጀለኞች ተጠያቂ የማድረግ ኃላፊነትም አለበት። የዓለም አቀፍ ማህበረሰብ በግልጽና በአስቸኳይ እርምጃ መውሰድ አለበት። የጸጥታና ወታደራዊ ትብብር እንዲሁም ዲፕሎማሲያዊ ግንኙነት ኢትዮጵያ ዓለም አቀፍ የሰብአዊ ሕግጋትን እንድታከብር ቅድመ ሁኔታው መሆን አለበት።